ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን ቆጥባችሁ ተጠቀሙ ብለዋል። Let's talk about it. So I think ሁሉም ሰው የሚያውቀው አንድ ነገር አለ። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ በኋላ የነዳጅ ዋጋ በጣም ጨምሯል። ግን ስቲል መጨመር የሚችለውን ያህል አልጨመረም። መጨመር የሚችለውን ያህል የምናውቀው የኦይል ፊውቸር ኮንትራቶችንና ሲኤፍዲስ ስናይ ነው። ጭራሽ ዛሬ የኦይል ፊውቸር ዋጋ $103 ደርሶ ነበር። ይህንን እምላችሁ መነሻው $67 ነው። ኦፍኮርስ ይህንን ቪዲዮ ሬከርድ በማድረግበት ሰዓት $93 ሆኗል። ግን አሁንም ኢትስ ትሬንዲንግ አፕወርድስ እና በጣም ቮላታይል ሆኗል። ከዚህ ጋር ተያይዞ አንድ ሌላ በጣም ትልቅ አጀንዳ ሀገራችን ውስጥ እየሆነ ያለው የነዳጅ ድጎማ ጉዳይ ነው። እንደምታውቁት ከሆነ ኢትዮጵያ ውስጥ ነዳጅ ተደጉሞ ነው እየተሰጠ ያለው። ግን ድጎማው ሸማቾች ጋር እንዴት እየደረሰ እንደሆነ ብዙ ሰው ስለማይረዳው እየተደጎመም እንደሆነ የማናቅበት እድሎች አሉ። ድጎማው የሚሰጠው ለቸርቻሪዎች ነው። በኢትዮጵያ ውስጥ ፊውል ኢምፖርት የሚደረገው በኢትዮጵያን ፔትሮሊየም ሰፕላይ ኢንተርፕራይዝ ነው። እሱ ያመጣና ለቸርቻሪዎች ያከፋፍላል። ሲያከፋፍል የሚያከፋፍልበት ዋጋ ነው የተደጎመ የሆነው። ከዛ በኋላ የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር እንደምታውቁት በየተወሰነ ጊዜ እንደ አስፈላጊነቱ የነዳጅን ዋጋ ያወጣል። ባለፈው እንግዲህ በተፈጠረው ጦርነት ምክንያት ዓለም ላይ ባለው የሰፕላይ ሾርቴጅ እና ወዘተ ምክንያት የነዳጅ ዋጋ ጭማሪ ተደርጓል። ያው የኔ መኪና ቤንዚል ስለሆነ የሚጠቀመው እኔ የምከታተለው እሱ ነው። ቤንዚል ከ129 ብር ከምናምን ሳንቲም ወደ 132 ብር ከምናምን ሳንቲም አድጓል። ኤግዛክት ፊገር 2.7% ነው የጨመረው። ሌላው የዓለም ገበያ ላይ ኢቨን እንደ አሜሪካ ያሉ ኦይል ፕሮዲውስ የሚያደርጉ እስከ ቅርብ ጊዜ ድረስም ኦይል በነሱ ከረንሲ ኮት የሚደረጉ አገራት ላይ ዝቅተኛ ዋጋ አለው የሚባለው የፊውል ዋጋ $3 ከምናምን ሳንቲም ነበር እንግዲህ ላስት አይ ቼክድ። በአንጻሩ ሌሎች የአፍሪካ ሀገራት ላይ ለምሳሌ ጎረቤት ሀገር ኬንያን ብንመለከት የነዳጅ ዋጋ $1 ከ35 ሳንቲም ነው። $1 ከ35 ሳንቲምን ወደ ኢትዮጵያ ብር እንግዲህ ባለፈው በነበረው ዌይትድ አቨሬጅ ኤክስቼንጅ ሬት ያው ከጨረታ ከተገኘው ኮንቨርት ብናረገው ወደ 210 ብር ነው ማለት ነው። እቺ ፓርት ናት ድጎሟ። ዘ ዲፍረንስ ቢትዊን 132 ብር ከምናምን እስከ 210 ያለችዋ እሷ ድጎማ ናት። እንደዚህ እየተደጎመ የሚሰጥን ነዳጅ በጣም እየተሰረቀ ከፍተኛ ኪሳራን እያመጣ ነው። ለምሳሌ ይህንን ተመልከቱ። ከቦቴ የሚቀሸበው ኦን አብሬ 500 ሊትር በትራክ ነው። ይህን ወደ ገንዘብ ብንተምነው በአመት ከቤንዚንና ከናፍጣ የሚቀሸበው ወደ 5.6 ቢሊዮን ብር ነው። ማዳያ ላይ ደግሞ በአማካኝ እንዳገር 10% ይቀሸባል። ይህን ወደ ገንዘብ ብትቀይረው ወደ 7 ቢሊዮን ነው። ቀላል የሚባል አይደለም። እና በእንደዚህ ሁኔታ እየመጣ ያለ ነዳጅ ነው እንግዲህ እየተሰረቀ ያው ኪሳራው ለህዝብ ነው የሚተላለፈው። ምክንያቱም መንግስት እንግዲህ ከየትም አያመጣም፣ ወይ ከግብር ነው ወይ መኒ ክሬሽን ነው። እሱም እንግዲህ በከፍተኛ ሁኔታ ተገድቧል። ወይ ከገበያው በትሬዠሪ ቢል በምናምን በቦንድ እየተደረገ እየተበደረ ነው፣ ወይ ከውጭ በሚመጣ ብድር ነው። ዋቴቨር ብቻ ኪሳራው ዋን ዌይ ኦር አናዘር ለህዝብ ነው፣ ለኛ። ስለዚህ ስርቆቱን በደንብ መቃወምና መዋጋት አለብን። ግን ስርቆቱ ደግሞ ያው ቴክኖሎጂን በመጠቀም ሚቲጌት ለማድረግ እየተሞከረ ነው። ያው ይሄ ተቀሸበ የሚባለው ነዳጅ ሁሉ ጊዜ ሲጓጓዝ throughout the supply chain ትሬሰብል መሆን እንዲችል ያው ከፍተኛ ስራዎች እየተሰሩ ነው። ይሄ ነገር ከዚህ በፊትም ጠቅላይ ሚኒስትሩ በሆነ መድረክ አውርተውት ነበረ። ከዛ በፊትም ደግሞ እኔ የአይኤምኤፍን ፎርዝ ኢሲኤፍ ሪቪው ሪፖርት ቪዲዮ በሰራውበት ጊዜ ይህንንም ነገር ያው ሪፖርታቸው ላይ ስለተካተተ ነግራችሁ ነበር። ግን ይህንን ሲስተም ዘርግቶ መጨረስ በጣም ፕራዮሪቲ መሰጠት ያለበት ነገር ነው። ግን ከሱ ባሻገር ደግሞ መንግስትም ሌሎች ኤፈርቶችን እያደረገ ነው። ኢምፖርት የሚደረግ ነዳጅ ላይ የሚኖረንን ዲፔንደንስ መቀነስ ነው። እሱን ደግሞ ያው መንግስት በተለያዩ መንገዶች ለማድረግ እየሞከረ ነው። አንዱ መንገድ ምንድነው? በጣም ነዳጅ ኮንሱም የሚያደርጉ በጣም ዝቅተኛ የሆነ ማይሌጅ ያላቸውን መኪናዎች መከልከል ነው።
ወደ ሀገር ውስጥም እንዳይገቡ፣ ከዛ ደግሞ ሀገር ውስጥም ደግሞ ከገቡ በኋላ የሚኖረውን ሰርኩሌሽን ይሄ ሞተር ቬሂክል ሰርኩሌሽን ታክስ በሚለው ያው ዲስካሬጅ ማድረግ ነው። ሁለተኛው ደግሞ በሀገር ውስጥ እንግዲህ እንደምታውቁት እኛ ኢነርጂ እናመርታለን፣ ስፔሲፊክሊ ሃይድሮ ኤሌክትሪክ ኤነርጂ። ኤሌክትሪሲቲን እንደ ፊውል የሚጠቀሙ መኪናዎችን ከዚህ በፊት በነበረ በተለያየ ኢንሴንቲቭ ለማበረታታት ተሞክሯል። የኤሌክትሪክ ቬሂክልስ ቁጥር በጣም ጨምሯል። ሌላኛው ደግሞ ያው አገር ውስጥ እንደገና ማምረት የምንችለውን ኦልተርኔቲቭ ፊውል ሶርስ which is ናቹራል ጋስ። እንግዲህ ባለፈው ኦጋዴን ላይ የተመረቀውን የናቹራል ጋስ ፋብሪካ ታውቃላችሁ። ሌላ ደግሞ አሁን አንደር ኮንስትራክሽን ያለ። እነዚህ ነገሮች እንግዲህ ሰስቴነብል የሆነ መልስ ናቸው። ግን የትኛውም ነገር ላይ ዲፔንደንስ ሲኖር ማለትም አንድ ሀገር እራሷ የማታመርተው ነገር ላይ ዲፔንደንት ስትሆን ልክ እንደዚህ አይነት ውጭ ሀገር ላይ የሚፈጠሩ ሾኮች ምን ያህል ተጠቂ ልትሆን እንደምትችል ይሄ ጥሩ ማሳያ ነው ብዬ አስባለሁ። አገራችን ውስጥም ያሉ ባለሀብቶች ያው እንደ ኢትዮጵያ አይነት ሀገር ትንሽ የሚያሳዝነው ፓርት ምንድን ነው? ኦልሞስት ምንም ነገር ኢምፖርት ብታረጉ ይዋጣላችኋል። ለነገሩ አሁን ለስ ሰው ግን እስከ ቅርብ ጊዜ ድረስ በቃ ኢምፖርት የሚያከስር ስራ አልነበረም። ለዚህም ነው አገር ውስጥ አቅም ፈጥሮ ለማምረት ከመሞከር ይልቅ በጣም ኢምፖርት ላይ ባለሀብቶች ገንዘባቸውን ያፈሱ የነበረው። አሁን ግን የሚኖረውን ያው ከውጭ ምንዛሬ ጋር ያለውን ኢንተራክሽን ምናምን ነገር እንደምታዩት ነው። ስለዚህ እኔ አሁንም አድቮኬት የማደርገው ነገር ምንድን ነው? በተቻለ መጠን ኖት ጀስት ነዳጅ በት ኤቭሪቲንግ ኢን ጄኔራል ፒስ ሚል አገር ውስጥ እቃውን በማስመጣት ፋንታ ትልቁ ፎከስ መሆን ያለበት እነዛን በጣም ዲፔንድ የምናደርግባቸውን እቃዎች አገር ውስጥ ለማምረት መሞከር ነው። እና እንግዲህ ያው አይሆፕ ጦርነቱ በቅርብ ጊዜ መቋጫውን አግኝቶ ነገሮች ስቴብላይዝ አድርገው የነዳጅ ዋጋ የሚቀንስበትን ቀን፣ የሰፕላይ እጥረትም የማይኖርበትን ጊዜ እንዲመጣ ያው ተስፋ እናደርጋለን። ለዛሬ ያው ነው። ይመቻችሁ።